ሰላም እንዴት ናችሁ? በዛሬው ቪዲዮ ላይ የግሬድ 12 ማትሪክ ኤግዛም እንግሊሽ ፓርት 3 ይዤላችሁ መጥቻለሁ። በዚህ ፓርት ላይ የምንመለከተው ከባለፈው ጥያቄዎች የቀጠሉትን ነው የሚሆነው ማለት ነው። እያንዳንዱ ላይ ደግሞ ጠለቅ ያለ ኤክስፕላኔሽን እየሰጠኋችሁ እሄዳለሁ። ከዛ በፊት ግን አንድ ነገር ልንገራችሁ። አሁን የምትመለከቱት ይሄ የእኛ ቻናል ላይ የምናገኛቸው ቪዎች ነው። ቶፕ ጂኦግራፊ ሲላል 94% እንግዲህ ከኢትዮጵያ ነው የሚመጣው። ያው እንደምታውቁት በዚህ ዩቲዩብ ቻናል ላይ ለተማሪዎች የሚጠቅሙ ነገሮችን ነው የምናስቀምጠው። ስለዚህም አብዛኛው ከኢትዮጵያ መምጣቱን ያው ምንም ግልጽ ነው አይደል? አብዛኛው ከኢትዮጵያ እንደሚመጣ ግልጽ ነው። ምክንያቱም የኢትዮጵያ ካሪኩለም ላይ ነው እያስተማርን ያለ ነው። እዛ ላይ ደግሞ በአማርኛ ነው አብዛኛው ፓርት ኤክስፕሌን እያደረግን ያለ ነው። ግን አንድ ችግር አለው። ምንድነው ችግሩ? ዩቲዩብ ከኢትዮጵያ ለሚመጡ ቪዎች ፔመንት አይሰጠንም። ስለዚህ እኛ በምንሰራቸው ቪዲዮዎች ምንም ተጠቃሚ እየሆንን አይደለም ማለት ነው። ስለዚህ አንድ ነገር ብቻ ልጠይቃችሁ ነው። ሊንኩን ወይም ዲስክሪፕሽን ላይ ማግኘት ትችላላችሁ፣ ወይም ደግሞ አሁን እንደምትመለከቱት ፕሌይ ስቶር ላይ ገብታችሁ ሳይፎን ብላችሁ ሰርች ታደርጉትና ኢንስቶል አድርጉት። ኢንስቶል አድርጎ ከጨረሰላችሁ በኋላ ክፈቱትና ወይም ዩናይትድ ስቴትስ ወይም ዩናይትድ ኪንግደም ወይም ካናዳ ወይም ሌሎችም ሀገሮች ቢሆኑ ኮኔክት አድርጋችሁ ይህንን ቪዲዮ መቀጠል ትችላላችሁ ማለት ነው። በዚህኛው ቪዲዮ ላይ ቢያንስ ከ50% በላይ ከኢትዮጵያ ውጭ የሚታይ ከሆነ ማለት ቪፒኤንን አብርታችሁ የምትከታተሉ ከሆነ በቀጣይ የ3 ሰዓት ተኩል ሙሉ የእንግሊዝኛ ቪዲዮ ይዤላችሁ እመጣለሁ። ቴንስስ፣ ፕሮናውንስ፣ አድቨርብስ፣ ኮንዲሽናል ሴንቴንስ፣ ፓሲቭ አክቲቭ ቮይስ፣ ፓርቲሲፕልስ፣ ሾርት አንሰርስ፣ ፕሪፖዚሽንስ፣ ኳንቲፋየርስ፣ ኮምፓሪዝን፣ ሴንቴንስ ኮምፕሊሽን፣ ቮካብለሪ፣ ፍሬዛል ቨርብስ፣ ሪፖርትድ ስፒች፣ ፓንክቹዌሽን፣ ኮሚኒኬሽን እና ሌሎችም ኤግዛም ላይ የሚካተቱ እንግሊዝኛ ላይ ብቁ የሚያደርጋችሁን የ3 ሰዓት ቪዲዮ ይዤላችሁ እመጣለሁ ማለት ነው። ስለዚህ አሁኑኑ ሳይፎንን አወርዱትና ወይም ሊንኩን አስቀምጬላችኋለሁ ከታች ማግኘት ትችላላችሁ፣ ወይም ፕሌይ ስቶር ላይ ሄዳችሁ ሰርች አድርጉትና አሁኑኑ በሱ ኮኔክት አድርጋችሁ ይህን ቪዲዮ መቀጠል ትችላላችሁ ማለት ነው። ቪዲዮ ውስጥ ጀምሩ ደግሞ ላይክ ማድረግ እንዳትረሱ። አሁን በቀጥታ ወደ ቪዲዮ እንሄዳለን። ኩዌስችን 39 ጥያቄ When we reached the airport, we found that all the flights dashed due to the storm ይላል። A cancelled, B had cancelled, C were cancelled, D had been cancelled። በደንብ ይዩት። ፍላይቶቹ ተሰርዘዋል ማለት ነው። ፍላይቶቹ ተሰርዘዋል። አሁን ፍላይቶቹ ሰራዥ ናቸው ወይስ ተሰራዥ ናቸው? ማስተዋል ያለባችሁ እሱ ነው። ፍላይቶቹ ተሰርዘዋል ማለት ከፈለገ ተሰርዘዋል ማለት ከፈለገ they are not the subject አይደሉም፣ ኦብጀክት ናቸው። የሚሰርዘው ያው ኤርፖርቱ ነው አይደል? ስለዚህ ፓሲቭ ቴንስ ነው የምንጠቀመው። ፓስት ነው ያው ልክ እኛ እዛ ስንደርስ ተሰርዘው ነው የጠበቁን ነው ማለት ነው አይደል? ፓስት ሆኖ ፓሲቭ ቴንስ ነው ማለት ነው የምንፈልገው። ስለዚህ ኤ ላይ ካንስልድ ይላል። ካንስልድ ኖርማል ሲምፕል ፓስት ቴንስ ነው፣ አይሆንም። የምንፈልገው ፓሲቭ ነው፣ አክቲቭ ነው አይደለም። ይሄ አክቲቭ ቴንስ ነው፣ አይሆንም። ቢ ሃድ ካንስልድ አይሆንም፣ ፓስት ፐርፌክት አክቲቭ ነው። ሲ ዌር ካንስልድ ይላል። ዌር ካንስልድ ትክክለኛው ይሆናል ማለት ነው። ዲ ሃድ ቢን ካንስልድ ማለት ሾርት ፔሪድ ኦፍ ታይም ላይ የተቋረጡ ነገሮችን ለማሳየት ፐርፌክት ቴንስ አንጠቀምም። ሾርት ፔሪድ ኦፍ ታይም ላይ ለተቋረጡ ነገሮች ፕሬዘንት ፐርፌክት ቢሆን ኖሮ ይሆን ነበረ። አሁን ከዚህ ጋር ፓስት ፐርፌክት ነው። ሃድ ቢን ካንስልድ የፓስት ፐርፌክት ፓሲቭ ፎርም ነው። ስለዚህ እሱ አይሆንም። መልሱ ሲ ነው ማለት ነው። ዌር ካንስልድ የሲምፕል ፓስት ቴንስ አክቲቭን ፓሲቭን ወስደን ማለት ነው። 40ኛው ጫልቱ ዋት አር ዩር ፕላንስ ፎር ዲስ ኢቭኒንግ አለችው። ጫላ አይ ዳሽ ማይ ፍሬንድስ ኤንድ ደን ጎ ቱ ዘ በርዝዴይ ፓርቲ አለ። ኦኬ ስለዚህ አሁን ተኩት ነው እያሉ ያሉት። የመጀመሪያው አም ጎይንግ ቱ ሚት ኦኬ አይ አም ጎይንግ ቱ ሚት ማይ ፍሬንድስ ኤንድ ዘን ጎ ቱ ዘ በርዝዴይ ፓርቲ ኦኬ ሊሆን ይችላል። ቢ እናየዋለን በደንብ። ቢ ዊል ሚት አይ ዊል ሚት ማይ ፍሬንድስ ኤንድ ደን ጎ ቱ በርዝዴይ ፓርቲ። ሲ አይ ዊል ሃቭ ሜት አይሰራም። አይ ዊል ሃቭ ሜት ፊውቸር ፐርፌክት ቴንስ ነው። ፊቸር ፐርፌክት ቴንስ እንደዚህ እዚህኛው አይነት ላይ አይደለም እንደምንጠቀመው ነገራችኋለሁ። ከዛ በኋላ ዲ ውድ ሚት ይላል። እዚህ ጋር ማስተዋል ያለባችሁ ሁለት ነገር ላሳያችሁ። መልስ ሊሆን የሚችለው ወይ ኤ ነው ወይ ቢ ነው። ምክንያቱም ፊውቸር ነው አይደለ? ፊውቸር ነው። ማታ ምን ታደርጋለህ፣ ዛሬ ማታ ምንድን ነው ፕላንህ ነው ያለችው። ስለዚህ ጫላ መናገር ያለበት ወይ ፊውቸር ቴንስ ብቻ ነው መጠቀም የሚችለው። ግን ፊውቸር ሆኖ አም ጎይንግ ቱ እና ዊል ተመሳሳይ ሀሳብ አላቸው። በደንብ እዩ። አሁን እዚህ ጋር እንዴት ነው የምንለየው የሚለው ኦኬ ዌን ፕላንስ አር ዴፊኒት ፕላናችን የተረጋገጠ ከሆነ ዊ ዩዝ ጎይንግ ቱ ፕላኑ እርግጥ ከሆነ ጎይንግ ቱ እንጠቀማለን።
when you are talking about actions that will do soon በጣም በቅርበት ዛሬ ማታ ነገ ምናምን የምንለው አይነት ከሆነ going to እንጠቀማለን። ኦኬ ሁለት ኮንዲሽን ነው ያለው ማለት ነው። አንደኛው በእርግጠኝነት ፕላኑ በእርግጠኝነት እንደሚሆን እርግጠኛ ከሆንን ማይቀየር ፕላን ከሆነ going to እንጠቀማለን። ሁለተኛው በጣም ለቅርብ ጊዜ ፊውቸር ፕላን ሆኖ አሁን ለምሳሌ በኋላ ሄዳለሁ ማለት ብፈልጉ I will ምናምን is not the formal way ትክክለኛ አይደለም። I am going to ነው አጭር። ለምሳሌ አሁን ተነስቼ ሄዳለሁ ማለት ፈልግ I am going to go ላለሁ I will go አይባልም። I will go ለፊውቸር ፕላን ነው ማለት ነው። በደንብ ራቅ ላለ ኦኬ ዊል መቼ ነው የምንጠቀመው? when you dream of doing something አያችሁት ድሪም ነገር ሲሆን ዝም ብሎ ዴፊኒት ፕላን ሳይሆን ድሪም ነገር አለ አይደለ I will have married ምናምን እንደዚህ አይነት ሰው I will እንደዚህ አይነት ሰው ምናምን ስትሉ I will join this university ምናምን እንደ ድሪም አለ አይደለ we use will and when you are talking about actions that are far into the future በጣም ቅርብ ሳይሆኑ ሩቅ ላይ ያሉ months in 2 weeks maybe after year ምናምን አለው አይደለ years from now we use will ስለዚህ ሁለቱም በደንብ ለይታችሁ እዩ። ስለዚህ እዚህ ጋር ጫልቶ የጠየቀችው what are you doing what are your plans for this evening በዛሬው ምሽት ላይ ሐሳብ ምንድነው? ስለዚህ ጫላ መልስ የሚሆነው ምንድነው? I am going to ነው የሚሆነው ኤ ነው ማለት ነው መልሱ። I will meet አይባልም። I am going to meet ነው። I will meet ካለ በጣም ሩቅ መሆን አለበት። ከወር በኋላ ምናምን አገኛችኋለሁ ወይም ገና ዝም ብሎ በሐሳብ ደረጃ ያለ አይደል ፕላን ያልሆነ እንደ ድሪም ነገር እንትኑን ባገኘው ጥሩ ነበር ምናምን ብትሉ አይነት ነገር ቢሆን will ትጠቀማላችሁ። አጠር ያለ ፕላን ግን ከሆነ I am going to ነው የምንጠቀመው ማለት ነው። ስለዚህ ኤ ነው 41ኛው dash of you is responsible for what had happened. It was this Nigerian guy that stole everything. Okay, A both, B neither, C one, D either. በባለፈው ፓርት ላይ አሳይቻችኋለሁ ናይዘርና ወይም ኢዘርን አሳይቻችኋለሁ ከዚህ በፊት ቦዝ እና ኤንድንም አሳይቻችኋለሁ ከዚህ በፊት። አሁን ምን እያለ ነው? ለተፈጠረው ነገር እናንተ ተጠያቂ አይደላችሁም። ሁላችሁም ተጠያቂ ማን ነው? ያ ናይጄሪያዊ ሰውዬ ነው ሁሉንም ዕቃ የሰረቀው ለማለት ነው የፈለገው። ስለዚህ both of you are responsible ነው ምንለው አይደለም። neither of you is ይሄ ነው ትክክለኛው ቢ። neither ካለ ምንድን ነው? አይደላችሁም ማለት ነው፣ ኔጌቲቭ ነው። one ካለ one of you ከተባለ ከእናንተ ውስጥ አንዱ ነው። ኦኬ either of you ከተባለ ከሁለታችሁ አንዳችሁ ናችሁ እንደማለት ነው። ስለዚህ ቢ neither ማናችሁም አይደላችሁ ቢ ነው ማለት ነው። እዚህ ላይ ዲቴል ከፈለጋችሁ አለ እዛኛው ቪዲዮ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ሙሉ ነው ያስረዳሁበት ቪዲዮ አለ የባለፈው ፓርት ላይ። 42ኛ Hi mom, it's me. I just wanted to say I dash safely. Everything is fine. አያችሁት? ሰላም ማም እንዴት ነሽ? በሴፍሊ ደርሻለሁ፣ በሰላም ደርሻለሁ እና ሁሉም ነገር ደህና ነው ለማለት ነው። ኦኬ A arrived, B have arrived, C arrives, D had arrived። እዚህ ጋር በደንብ ተመልከቱ። የመጀመሪያው ሲምፕል ፓስት ነው። arrived ኦልሬዲ ኮምፕሊትሊ ኢን ደ ፓስት ከሆነ ነው ይህን የምትጠቀሙት። ለምሳሌ ትናንትና መጥቼ ቢሆን ኖሮ አይ አራይቭድ ላሉ ግልጽ ነው። አይ አራይቭድ ላሉ ትናንትና ብቻ መጥቼ ቢሆን ኖሮ ማለት ነው። አሁን ግን ልክ ገና እንደገቡ ነገር ነው ያላችሁ። አይ ጀስት ዋንትድ ቱ ሴይ አይ ዳሽ ሴፍሊ። ልክ እንደደረሳችሁ ደውላችሁ ነገር ስትናገሩ አለ አይደል? እንደሱ አይነት ነው። እንደሱ አይነት ፓስት ሲሆን አሁን ቅርብ ጊዜ ላይ የተደረገ ነገር ሲሆን ለምሳሌ አይ ጀስት ተርንድ ኦን ዘ ላይት ብል አይ ጀስት ተርንድ ኦን ዘ ላይት ብል ፌር አይሆንም። ሲምፕል ፓስትን መጠቀም አልችልም። አይ ጀስት ተርንድ ኦን ዘ ላይት አይባልም። አይ ሃቭ ጀስት ተርንድ ኦን ዘ ላይት። ፕሬዘንት ፐርፌክት ነው የምንጠቀመው። ጀስት አሁን አድርገ ነው ከነበረ ማለት ነው። አሁን ላይ ሆኖ ፓስት ከሆነ ቀረብ ያለ ፓስት ከሆነ ማለት ነው። ስለዚህ ፕሬዘንት ፐርፌክት ነው የምንጠቀመው። ፕሬዘንት ፐርፌክት ቢ ላይ ነው ያለው። ሃዝ ኦር ሃቭ ፕላስ ቪ3 ነው። እዚህም ላይ ስለ ቴንሶች እየሰራሁላችሁ ያለው ቪዲዮ አለ፣ እዛ ላይ አለ ማየት ይችላላችሁ። ስለዚህ ሃቭ አራይቭድ ነው የሚሆነው መልሱ። ሲ አራይቭስ ይላል። አይ አራይቭ ሴፍሊ አይሆንም። አይ አራይቭ ሴፍሊ አሁን ደርሳችኋል ኦልሬዲ። ፕሬዘንት ቴንስን አይደለም የምትጠቀሙት፣ ፕሬዘንት ፐርፌክት ነው የምንጠቀመው። ኦልሬዲ ደርሰናል። ከዛ ከገሩ ጋር ደግሞ በተያያዘ ምን አይነት ሁኔታ ላይ ያለው የሚለውን እያስረዳን ነው ማለት ነው። ዲ ላይ ሃድ አራይቭድ ይላል። ይሄ ፓስት ፐርፌክት ነው። ፓስት ፐርፌክት ፓስት በደንብ የቆየ ሆኖ የሆነ ኮኔክሽን ከአሁን ጋር ቢኖረው ነው የምንጠቀመው። ስለዚህ ቢ ላይ ሃቭ አራይቭድ ይሆናል ማለት ነው መልሱ። 43ኛ there was a time when I dash stay up very late። እዚህ ጋር በደንብ when I dash stay up very late ይላል። there was a time when I dash stay up very late። A would፣ B can፣ C will፣ D could። እዚህ ጋር አጠር ያለ ነገር ላሳያችሁ ከዚህ በፊትም ስላላወራንበት ማለት ነው። ዊል የምንጠቀመው ለመቼ ነው? ቅድም ነግሬያችኋለሁ።
ፕላንድ የሆነ ፊውቸር ራቅ ያለ ፊውቸር ሲኖረን ነው ዊል የምንጠቀመው። ኦኬ ፕላንድ ፊውቸር። ውድ የምንጠቀመው መቼ ነው? ውድ የምንጠቀመው ኢማጂነሪ ፊውቸር ሊሆን አይችልም። ገብቷችኋል? ኦልሬዲ መሆን አይችልም። አይ ውድ ሃቭ ደን ዛት ብትሉ ኖሮ እንደዛ አደርገው ነበር እኔ ብሆን ኖሮ። ስለዚህ ኢማጂነሪ ነው። ኦልሬዲ ፕላን አይደለም፣ ሊሆን አይችልም፣ ግን ኢማጂነሪ ነው። ስለዚህ ኢማጂነሪ ፊውቸር ከሆነ ውድ እንጠቀማለን። ካን ደግሞ የምንጠቀመው መቼ ነው? ፕሬዘንት ኤቢሊቲ ነው። ካን ማለት ኤቢሊቲ ማለት ችሎታ ነው፣ አቅም። ስለዚህ ፕሬዘንት ላይ አሁን አይ ካን ፕሌይ ፉትቦል ማለት ይችላል። አሁን ኳስ መጫወት እችላለሁ፣ አቅሙ አለኝ። አይ ሃቭ ዘ ፕሬዘንት ኤቢሊቲ ማለት ነው። አይ ኩድ ግን ካላችሁ ምንድን ነው? ፓስት ኤቢሊቲ ይሆናል ማለት ነው። ለምሳሌ ኳስ ተጫዋቾች ለምሳሌ አሁን ለሚጫወት ከሆነ አይ ካን ፕሌይ ፉትቦል ይላል። ግን ኦልሬዲ ያቆመ ተጫዋች ከሆነ ለምሳሌ አይ ኩድ ሃቭ ስኮርድ ዛት ጎል ማለት ይችላል። ለምሳሌ አገባው ነበር ያንን ኳስ እኔ በሆን ኖሮ ያ ኤቢሊቲ ነበረኝ ፓስት ላይ፣ አሁን ላይ የለኝም ማለት ነው። ግልጽ ነው አይደል? ስለዚህ አሁን ወደ ጥያቄ እንመለስና እዩት። ዜር ዋዝ ኤ ታይም ዌን አይ ዳሽ ስቴይ አፕ ቬሪ ሌት። ዜር ዋዝ ኤ ታይም ዌን አይ ዳሽ ስቴይ አፕ ቬሪ ሌት። የሆነ ጊዜ ነበረ በጣም መቆየት የምችልበት። ወዝ ነው ፓስት ነው። ኦኬ ኤ ውድ ኢማጂነሪ ፊውቸር አይደለም፣ ምንም ከኢማጂነሪ ጋር ከመቻል ጋር ነው የምናወራው። ቢ ካን አይ ካን ስቴይ አፕ ቬሪ ሌት አንልም፣ ፓስት ነው። አሁን ይሄ ፕሬዘንት ቢሆን ኖሮ ካን እንለዋለን። ግልጽ ነው። ዜር ኢዝ ኤ ታይም ቢሆን ኖሮ ዜር ኢዝ ኤ ታይም ዌን አይ ካን ስቴይ አፕ ቬሪ ሌት ቢሆን ይሆን ነበረ፣ ግን ፓስት ነው። ዜር ዋዝ ኤ ታይም ስለሆነ ፓስት ኤቢሊቲ ነው ማለት ነው የምንጠቀሙ። በፊት አመሽ ነበር እንደማለት ነው። ስለዚህ ዲ ኩድ ይሆናል ማለት ነው መልሱ። ኦኬ ጥያቄ ካላችሁ እያስቀመጣችሁልኝ፣ አስተያየትም ካላችሁ ኮሜንት ላይ እያስቀመጣችሁ አይላችኋለሁ። ይኸውላችሁን እንቀጥላለን። 44ኛው I don't want to go to the football game. Football bores me and I don't want to pay $40 for a ticket. Dash, look at the weather. All that rain ይላል። ኳስ መሄድ አልፈልግም፣ ማየት አልፈልግም፣ ኳስ ይሰለቸኛል፣ እንደገና ደግሞ $40 መክፈል አልፈልግም ካለ በኋላ አሁን ሪዝን እየሰጠ ነው አይደል? ማይሄድበትን ምክንያት። ኤ ቢሳይድስ ይላል። ቢ however፣ ሲ actually፣ ዲ firstly። የትኛው ነው መልስ የሚሆነው? however ማለት ግን ማለት ነው። ግን ቢሆን አፍራሽ ነበር የሚሆነው። ግን ሜሲን እወደዋለሁ፣ ለምሳሌ ኳስ ማየት አልወድም፣ ግን ሜሲን እወደዋለሁ ቢሆን ኖሮ ይሆን ነበር። ግን እዚህ ጋር የተጨመረው አሁን however ማለት አፍራሽ ወርድ አይደለም። ቀጥሎ ይመጣው look at the weather all that rain፣ ጭራሽ እየዘነበ አልሄድም ነገር ነው አይደለ? ኦኬ ሲ አክቹዋሊ ነው። አክቹዋሊ እኛ ጋር አክቹዋሊ ይሉታል። አክቹዋሊ ሳይሆን አክቹዋሊ ነው ትክክለኛው። አክቹዋሊ ሉክ አት ዘ ዌዘር አይባልም። ትክክለኛ ፎርማል እንግሊዝኛ ላይ አክቹዋሊ የሚገባው ቨርብ መሃል ነው። ቨርብ መሃል እንጂ ሳብጀክት ኤሪያ ላይ መጥቶ አይደለም የሚቀመጠው። ኦኬ እንደ ኮንጃንክሽን አንጠቀመውም። አክቹዋሊ ኢዝ ኖት አን ኮንጃንክሽን፣ ኢትስ አድጀክቲቭ ማለት ቨርቡን ነው ዲስክራይብ የሚያደርግልን አድቨርታይዝ የሚያደርግልን ማለት ነው። ዲ ላይ ፈርስትሊ ይላል። እሱም ልክ ነው። ይሄኛው ፈርስትሊ፣ ሰከንድሊ፣ ኔክስት ቱ ዛት ምናምን የምትሉት መቼ ነው? ስቴፕን እና ፕሮሰስን ማሳየት ስትፈልጉ ነው። እዚህ ጋር ምንም አይነት ፕሮሰስ እና ስቴፕ የለም። ስለዚህ ኤ ቢሳይድስ ነው። ቢሳይድስ ማለት ምን ማለት ነው? ኢንአዲሽን ማለት ነው። ኢንአዲሽን ይሄ ሁሉ ነገር አለ። ምን ኳስ ማየት አልወድም፣ እሺ ይሰለቸኛል፣ እሺ $40 ቲኬት መክፈል አልፈልግም፣ እሺ ተጨማሪ ደግሞ ጭራሽ ወይዘሩ ነው፣ ጭራሽ እየዘነበ ነው። ሶ ዘ አንሰር ኢዝ ቢሳይድስ ማለት ቢሳይድስ ኢዝ ኢን አዲሽን ቱ ዛት እንደማለት ነው። ኦኬ 45ኛው ዶንት ዩ ቲንክ ሂ ካን ኢዝሊ ቢት ሂዝ ኮምፒቲተር ሂዝ ፋስተር ኢን ዳሽ። ይሄንም ባለፈው አሳይቻችኋለሁ። ኮምፓሪዝን እና ሱፐርላቲቭ ላይ ኮምፓራቲቭ እና ሱፐርላቲቭ አድጀክቲቮችን ገላጮች ላይ እንዴት ነው ከሁለት ሰው ጋር ብቻ ሲሆንና ከብዙ ጋር ሲሆን የሚለውን አሳይቻችኋለሁ። ስለዚህ ይሄኛው መልስ ምንድን ነው የሚሆነው? ቢ ነው የሚሆነው። ቢ ሞር ስትሮንግ ወይም ስትሮንገር የሚል ቢኖር ይሆን ነበረ። ሂዝ ስትሮንገር ከሁለት ሰው ጋር ስለሆነ እያወዳደርን ያለ ነው። ሂ ካን ኢዝሊ ቢት ሂዝ ኮምፒቲተር ነው የሚለው ከተወዳዳሪው ጋር በቀላሉ ማሸነፍ ይችላል። በጣም ፈጣን ነው። እንደገና ስትሮንግ ነው ማለት የፈለግነው አይደል? ስትሮንገር ነው ማለት የፈለግነው። ስትሮንገር የሚል ቢኖር ኖሮ እሱ መልስ መሆን ይችል ነበር። የለም። ሌላው ሊሆን የሚችለው ባለፈው ነግሬያችኋለሁ። ሞር እና ሞስት ነው የምንጠቀመው። ሱፐርላቲቭ ሲሆን ሞስት ይሆናል፣ ኮምፓራቲቭ ሲሆን ሞር ይሆናል ማለት ነው። ስለዚህ ኤ ቬሪ ስትሮንግ የሚለው አይሆንም። ቢ ሞር ስትሮንግ ትክክል ነው። ሲ ማች ስትሮንገር አይሆንም። ሁለቴ ኮምፓሪዝን ተጠቀመ። ማችም ኮምፓሪዝን ነው፣ ስትሮንገር ኢአሯም ኮምፓሪዝን ነች፣ አይሆንም። ዲ ላይም እዩት ሞር ስትሮንገር ይላል። ሞርም ኮምፓራቲቭ ነው፣ ስትሮንገርም ኮምፓራቲቭ ነው። ስለዚህ መልስ የሚሆነው ቢ ላይ ያለው ብቻ ነው ማለት ነው። እዚህ ጋር ስትሮንገር ሚል ቢኖር ኖሮ ይሆን ነበር። ግልጽ ነው። 46ኛ
ዲቴይሉን ከፈለጋችሁ እዩት። የባለፈው ቪዲዮ ላይ አለ፣ በጣም አሪፍ ዲቴይል አለ እዛ ያስረዳውበት። 47ኛ ሁሉንም ከቨር ማድረግ ስላለብን ያው አሁን እዚህኛዎቹ ላይ ስለ ዊል ውድ ምናምን ዲቴይል ሄጄበታል። እዛኛው ላይ ሞዳል ቨርብ፣ ፍሬዛል ቨርብ ምናምን አሳይቻችኋለሁ። ፓሲቭ አክቲቭ ምናምን ደግሞ በሚቀጥለው ቪዲዮዎች ላይ ዲቴይሉን እየገባ አሳያችኋለሁ። ሁሉም ላይ ዲቴይሉን ከሰራው ስለማይሆን ማለት ነው። ገብቷችኋል? ኦኬ 47ኛ እችኛዋ ጥያቄ ትንሽ ልክ ያልሆነበት ሴንስ አለ፣ ግን ተረዱትና እናየዋለን። ዌር አይ ዩ አይ ዳሽ ማይ ታይም ፎር ናቲንግ ባይ ዋንደሪንግ ኢን ስኩል ኮምፓውንድ ይላል። ኤ ዊል ኖት ስፔንድ፣ ቢ ውድ ናት ስፔንድ፣ ሲ ውድ ኖት ሃቭ ስፔንድ፣ ዲ ዱ ናት ስፔንድ ይላል። እዩት ይህም በደምብ ሀሳቡ ነው። ኢፍ አይ ዌር ዩ ማለት ኢፍ አይ ዌር ዩ ዌር አይ ዩ ማለት ዌር አይ ዩ ኢፍ አይ ዌር ዩ አንተም በሆን ኖሮ። ኦኬ ይሄ ኮንዲሽናል ሴንቴንስ ታስታውስታላችሁ። ይሄ ኮንዲሽናል ሴንቴንስ ታይፕ ቱ ኢማጂነሪ ትዝ ይላችኋል። ኮንዲሽናል ሴንቴንስ ታይፕ ቱ በሚቀጥለው ይሄን እንሰራላችኋለሁ። ኮንዲሽናል ሴንቴንስ ታይፕ ቱ ኢፍ አይ ዌር ዩ ከሆነ ዘን ብሎ የሚመጣው ምንድን መሆን ያለበት? አይ ዳሽ ማይ ታይም ፎር ናቲንግ ባይ ዋንደሪንግ ኢን ስኩል ኮምፓውንድ። እንዴት ነው የሚሆነው? 47ኛው ውድ ፕላስ ቨርብ ዋን። አረ ታይፕ ቱ ላይ ኮንዲሽናል ሴንቴንስ ታይፕ ቱ ውድ ፕላስ ቨርብ ዋን። ኢፍ አይ ብሎ ታይፕ ስሪ ቢሆን ኖሮ ፓስት ፐርፌክት ቢሆን ኖሮ ኢፍ አይ ምን ይሆን ነበር? ውድ ኖት ሃቭ ስፔንት ይሆን ነበር። አሁን ግን አይ ዌር ዩ ነው የሚለው ታይፕ ቱ ነው። ኮንዲሽናል ሴንቴንስ ታይፕ ቱ ውድ ፕላስ ቪዋን ነው የምንጠቀመው። ስለዚህ ቢ ላይ ያለው ነው ማለት መልስ የሚሆን። የመጀመሪያ ዊል ኖት ስፔንድ ነው፣ አይሆንም። ይሄኛው ኮንዲሽናል ሴንቴንስ ፓርት ታይፕ ዋን ላይ ያለው። ቢ ላይ ግን ውድ ናት ስፔንድ ይላል፣ ይሄ ታይፕ ቱ ነው። ሲ ላይ ውድ ናት ሃቭ ስፔንድ ልክ አይደለም፣ የታይፕ ስሪ ነው። ሲ ላይ ዱ ኖት ስፔንድ ይላል፣ ይሄ ሲጀመር ልክ አይደለም፣ ቶታሊ ኮንዲሽናል ሴንቴንስ ውስጥ አይገባም። ግልጽ ነው። 48ኛ አይ አም ሶሪ በት ዩ ዳሽ ብሪንግ ዩር ዶግ ኢን ሂር ኢትስ ፎርቢድን ይላል። ክልክል ነው። አይ አም ሶሪ በጣም ይቅርታ፣ ውሻ ይዞ መግባት ክልክል ነው ለማለት ነው። ኦኬ 4 አሉ። ዶንት ሃቭ ቱ፣ ካንት፣ ሹድንት እና ኒድ ኖት። ቅድም ነግሬያቸዋለሁ። ሞዳል ቨርቦች ላይ ነው በዚህኛው ላይ ሞር ፎከስ አድርገን የምንሰራው። ስለዚህ ዲቴል ልሂድበት ይሄኛውና ላሳያችሁ። ዱ ኖት ሃቭ ቱ የሚለው ምን ማለት ነው? ዩ ዶንት ሃቭ ቱ ስትባሉ ምንድን ነው? አንድ ነገር ዩ ዶንት ሃቭ ቱ ዱ ዛት ሲባል there is no necessity to do something ማለት ነው። ያንን ነገር ለማድረግ አይጠበቅብም። you are not required ማለት ነው። ግልጽ ነው። ሃፍቱ እና ዶንት ሃፍቱ የሚያሳየን ሪኳየርመንት ነው ማለት ነው። ኦኬ ሪኳየርድ ተጠያቂነት። ኦኬ ካንት የሚለው ደግሞ አንኤብል ቱ ዱ ነው። ካንት ማለት አንኤብል ቱ ዱ ነው። ቅድምም አውርተናል። ኤቢሊቲ ነው የሚያሳየን። ካን ቢሆን ኖሮስ ኢትስ ኤብል ቱ ዱ አይደለ? ኤብል ቱ ዱ ነበር የሚሆነው። ስለዚህ በአጭሩ ካን የሚያሳየው ኤቢሊቲ ነው። ኦኬ ሹድ ናት አይ ዶንት ሰጀስት ማለት ነው። እኔ እንደው ሰጀስት እንዲህ ባታረግ አሪፍ ነው። ግልጽ ነው። እንዲህ ባታረግ ይሻላል ሰጀሽን ነው። ሹድ ቢሆን ኖሮስ አይ ሰጀስት እንደማለት ነው። ዩ ሹድ እንደዚህ ብላውን ሰጀስት አረጋ ግዴታ አይደለም፣ ያው እንደ ምክር ነው። ሰጀስት እያረኩ ነው። ኦኬ ኒድ ኖት ደግሞ ከሆነ አነሰሰሪ ቲንግ ነው። ይሄ የሚያሳየው ዲማንድ ነው። ዲማንድ ማለት ምንድን ነው? ፍላጎትን። ኒድ ቢሆን ኖሮ ነሰሰሪ ነው። ለምሳሌ ፉድ ኢዝ ናቹራል ኒድ ይባላል አይደል? ምግብ ናቹራሊ የምንፈልገው ነገር ኢትስ ነሰሰሪ ቱ ሊቭ፣ ለመኖር ያስፈልገናል የግድ። ስለዚህ ኒድ ናት ከሆነ አነሰሰሪ ቲንግ ማለት ነው፣ ዲማንድ ነው። ስለዚህ የትኛው ነው መልስ የሚሆነው? 48ኛው። ስለዚህ መልስ የሚሆነው የትኛው ነው? ቢ ላይ ያለው ካንት የሚለው ነው ማለት ነው። አይ አም ሶሪ በት ዩ ካንት ብሪንግ ዩር ዶግ ኢን ሂር። እዚህ ማምጣት አትችልም። ዩ አር አንኤብል ቱ ዱ፣ ዩ ካንት ዱ ማለት ነው። ክልክል ነው፣ አይቻልም። ዩ ካንት ኦኬ። ምክር አይደለም የምንሰጠው አይደል? አይ ዶንት ሰጀስት ዩ ምናምን አይደለም፣ አይቻልም። ኢትስ ኖት፣ ኢትስ ፎርቢድን፣ ክልክል ነው። ስለዚህ ቢ ካንት ይሆናል ማለት ነው መልሱ። 49ኛው he later said he had been prepared to go ahead with the attack dash it led to war ይላል። ወደ መጨረሻ ላይ he had been prepared to go ahead በቃ ለመዋጋትና አታክ ለማድረግ ወስኖ ነበረ፣ ምንም እንኳን ወደ ጦርነት እንደሚያስገባ ቢያቅም ነው የሚለው። ኦኬ ኤ ኢቭን ይላል። ኢቭን ቢ ሲንስ ይላል። ከዚህ ጀምሮ ማለት ነው። ምንም እንኳን ቢያቅም ለማለት ሊያስኬድ ይችላል፣ ግን ሲንስ አይደለም ይሄኛው። ሲ ኢቭን ኢፍ ይላል። ኢቭን ኢፍ ኢት ሌድ ቱ ዋር፣ ወደ ጦርነት ቢያስገባም እንኳን ወደ መጨረሻ አካባቢ ለመዋጋትና ጥቃት ለመፍጠር ወስኖ ነበረ።
የኢቲቪ ዜና መሰለን ኦኬ ወስኖ ነበረ። ኢቭን ኢፍ ኢት ሌድ ቱ ዋር ወደ ጦርነት እንድትገባ የሚያስገባ መሆኑንም ቢያቅም ራሱ ግን ለአታክ ተዘጋጅቶ ራሱን እንትን አድርጎ ለመሄድ ወስኖ ነበረ ይላል። ስለዚህ ሲ ኢቭን ኢፍ ነው የሚሆነው ማለት ነው። ኢቭን ኢፍ ሶ ከሆነ ስለዚህ ነው። ስለዚህ ወደ ጦርነት መራድ አይሆንም። ኦኬ ትክክለኛ መልስ ሲ ነው። 50ኛ The class with dash students was always Miss Murray's philosophy seminar ይላል። A the fewest, B the most few, C few, D fewer። ይሄም ባለፈው አሳይቻችኋለሁ። ያው ይሄም እንትን ነው ኮምፓሪዝን ነው። የሚስተር ማሬ ፊሎሶፊ ክላስ በጣም አዛሩ ይሰለቻል። ስለዚህ ምን ያህል ተማሪ ነው ሊኖረው የሚችለው? ካሉት ክፍሎች በሙሉ በጣም ትንሽ ተማሪዎች ናቸው የእሷ ክላስ የሚሳተፉት የሚገቡት ለማለት ነው። ኦኬ ስለዚህ ዘ ፊወስት የሚለው ነው ማለት ከሁሉም ክላስ አንጻር ስታዩት ዘ ፊወስት ስቱደንትስ ዘ ሞስት ፊው አይባልም። ፊው ባለፈው አሳይቻችኋለሁ። ጉድ ባድ ፊው ሊትል ምናምን የሚሉትም ባለፈው አለ፣ ገብታችሁ ማየት ትችላላችሁ እሱንም። ስለዚህ ዘ ሞስት ፊው የሚለው ነው ማለት ነው መልስ የሚሆነው። 51ኛ ዳያሎግ ነው። ኦኬ ቦንሳ ሃው ኦፍን ዱ ዩ ቴክ ኤ ባስ ቱ ኤ ክላስ? ኦኬ ቦሩ አይ ዳሽ ቴክ ኤ ባስ ቱ ክላስ ሜቢ 4 or 5 days a week። ኦኬ በሳምንት 4 ወይም 5 ቀናት ባስ ይዤ ነው ወደ ትምህርት ቤት የሚሄደው ነው ያለው። ስለዚህ እዚህ ጋር ፍሪኩዌንሲ ኦፍ ታይም ባለፈው አሳይቻችኋለሁ። ይህንንም አድቨርብስ ኦፍ ፍሪኩዌንሲ አለ፣ ምን ያህል ጊዜ በተደጋጋሚ ነው የምታደርጉት የሚለው። ኤ ሰምታይምስ አንዳንዴ አይደለም፣ በሳምንት 5 ቀን አንዳንዴ ነው አይደለም። ቢ ሃርድሊ ኤቨር ማለት ምናልባት በወር አንዴ ምናምን በጣም አልፎ አልፎ። ሲ ሴልደም በጣም ትንሽና በጣም በተደጋጋሚ መሀል ላይ ነገረች። ዩዥዋሊ ደግሞ በጣም ፍሪኩዌንት ከኦፍን ትንሽ ዝቅ ያለ ዩዥዋሊ ብዙ ጊዜ ይጠቀማሉ። ከ7 ቀን ውስጥ 5ቱን እጠቀማለሁ ለምሳሌ ቢሆን ዩዥዋሊ ይሆናል። ስለዚህ መልሱ 51ኛው ኢት ዊል ቢ ዲ ማለት ነው ዩዥዋሊ። 52ኛ ፕሮፌሰር አዳምስ ዳሽ አት ዲስ ዩኒቨርሲቲ ፎር 25 years by the time he retires in June። ይሄም በደንብ ዩት። ኤ ዊል ቲች፣ ቢ ዊል ሃቭ ቶት፣ ሲ ቶት፣ ዲ ዊል ቢ ቲቺንግ። እዚህ ጋር አንድ ነገር ነው ማሳያችሁ። መልሱ ቢ ነው። ዊል ሃቭ ቶት ነው። ፊውቸር ፐርፌክት ቴንስ ይባላል ይሄ። ዊል ሃቭ ፕላስ ቪ3 ፊውቸር ፐርፌክት ቴንስ ይባላል። መቼ ነው የምንጠቀመው? we use it for talking about an action that will be completed between now and some point in the future። ስለዚህ አሁንና የሆነ ከሆነ ጊዜ በኋላ ባለ ፊውቸር ላይ ባለ ነጥብ መሃል ላይ የሚሆንን ኮምፕሊት የሚያደርግን አክቲቪቲ ወይም አክሽን ለመግለጽ ፊውቸር ፐርፌክት ቴንስ እንጠቀማለን ማለት ነው። ፊውቸር ፐርፌክት ቴንስ ዊል ሃቭ ፕላስ ቪ3 ነው። ስለዚህ መልሱ ቢ ነው ማለት ነው። ኦኬ 53ኛ The Turkish manager has not got dash to say about the team's terrible performance። ኦኬ ተሸንፈዋል። በጣም ቀሽም ፐርፎርማንስ አሳይቷል። የቱርክ ማናጀሩ ምን የለውም የሚናገረው ቃላት የለውም። ኤቭሪቲንግ ናቲንግ ሰምባዲ እና ኤኒቲንግ ይላል። ኤቭሪቲንግ እና ሰምባዲ አይሆንም። ሰምባዲ he hasn't got somebody to say አይባልም አይደል? ባዲ የምንጠቀመው ለሰው ነው። ለንግግር ቲንግ ነው ንግግር። ምንም መናገር አልቻለም ነው። ማንንም መናገር አልቻለም አይባልም። ስለዚህ ቲንግ መሆን አለበት። ሲ አይሆንም። ሰምባዲ የሚለው አይሆንም። ኤቭሪቲንግ የሚለው ሁሉንም ነገር ለማለት ነው። እዚጋ ሁሉም ነገር ሳይሆን ምንም የሚናገረው ነገር የለውም ነው። ስለዚህ ነቲንግ እና ኤኒቲንግ ነው ትንሽ የሚያምታታው። እዚህ ላይ አንድ ነገር ላሳያችሁ፣ ተመልከቱ። 2 ሲምፕል ሩሎች ብቻ ናቸው ማሳያችሁ። እነሱን ተጠቅማችሁ እንደዚህ አይነት ጥያቄ በሙሉ በቀላሉ መስራት ትችላላችሁ። አንደኛ ዩዝ ኤኒቲንግ ኤንድ ኤኒ አዘር ወርድስ ዊዝ ኤኒ። ለምሳሌ ኤኒቲንግ፣ ኤኒባዲ፣ ኤኒዋን መቼ ነው የምንጠቀማቸው? ኢን ኩዌሽንስ ኤንድ ስቴትመንትስ ዛት ኢንክሉድ ኖት ኦር ኖ። ሴንቴንሱ ላይ ኖት ካለ ወይም ኖ ካለ ኔጌቲቭ ነገር ካለ ምን እንጠቀማለን ማለት ነው? ኤኒቲንግን እንጠቀማለን። ግልጽ ነው። ሁለተኛ ዩዝ ናቲንግ ዌር ዜር ኢዝ ኖ አዘር ኔጌቲቭ ወርድ። ኔጌቲቭ ወርድ ከሌለ ናቲንግ እንጠቀማለን። ግልጽ ነው። ኦኬ። ስለዚህ ጥያቄው ነው ዘ ተርኪሽ ማኔጀር ሃዝ ናት ይላል። ስለዚህ ኖት አለ፣ ኔጌቲቭ ነው። ምን ነው የምንጠቀመው ማለት ነው? ኤኒቲንግ ነው የምንጠቀመው ማለት ነው። ቬሪ ሲምፕል። ናቲንግን አንጠቀምም። ይሄ በጣም ግራ ያጋባል ብዙ ጊዜ። ሃዝንት ጋት ናቲንግ አይባልም። ሃዝንት ጋት ኤኒቲንግ ነው የሚባለው። ኦኬ።
ሃዝ ግን ቢሆን ኖሮ ሃዝ ጋት ናቲንግ ይሆናል። እሱ ይሆን ነበር ሃዝ ጋት ናቲንግ ይሆን ነበር። ሃዝንት ግን ከሆነ ሃዝንት ጋት ኤኒቲንግ የሚለው ነው የሚሆነው። መልሱ ዲ ነው ማለት ነው። አይ ሆፕ አሪፍ ነው አይደል? እስካሁን 54ኛ I am a very lucky person. I have dash had evil nightmares. በጣም እድለኛ ሰው ነኝ። ኢቭል ናይትሜሮችን ሁሌ ያለው ነው ወይስ አይቼ አላቅም ነው መሆን የሚችለው? I have never አይደለ? አይቼ አላቅም፣ ገጥሞኝ አያቅም፣ መጥፎ ህልም አይቼ አላቅም። ስለዚህ ዲ ኔቨር ይሆናል። ኦልሬዲ ሃድ ከሆነ ኦልሬዲ አይቻለሁ እያለ ነው። ላኪ ምንም ላኪ የሚያደርገው ነገር የለም። ሱን ካለ I have soon had ሱን እና ሃቭ ሃድ አብሮ አይሄድም፣ ከፕሬዘንት ፐርፌክት ጋር አይሄድም ሱን። አይ ሃቭ የት ሃድ ከሆነ ኦልሬዲ አይቻለሁ ነው፣ ይሄም ትርጉም የለውም። ስለዚህ የቱ ነው የሚሆነው? ዲ ነው፣ ኔቨር ነው የሚሆነው ማለት ነው። 55ኛ ማይ ግራንድ ፓረንትስ ኦንሊ ዳሽ ኢች አዘር ፎር አ ፊው መንዝስ ቢፎር ዴይ ዳሽ ሜሪድ። ይህን ጥያቄ በደንብ ዩት፣ ያሳስታል። ኤ ኒው እና ጋት፣ ቢ ሃቭ ኖውን እና ሃቭ ጋት፣ ሲ ኒው እና ጌት ፕሬዘንት። አያችሁት? ዲ ኖ እና ጋት። ትክክለኛ መልስ የሆነ የነበረው ምንድን ነው? አንደኛው ፕሬዘንት ፐርፌክት ሆኖ አንደኛው ሲምፕል ፓስት ቢሆን ኖሮ ትክክለኛ መልስ ይሆን ነበር። ግን እንደሱ አይነት ምርጫ እንዳጋጣሚ ሆነው የለም። ያለን ኤ ላይ ሁለቱም ፓስት ናቸው፣ ቢ ላይ ሁለቱም ፕሬዘንት ፐርፌክት ናቸው፣ ሁለቱም ፕሬዘንት ፐርፌክት አይሆንም። ሲ ላይ አንዱ ሲምፕል ፓስት ነው፣ አንደኛው ፕሬዘንት ነው፣ አይሆንም። ዲ ላይ ኖ እና ጋት ነው። ኦልሬዲ ተጋብተዋል አይደለ? አሁን ፕሬዘንት ላይ አይደለም የምናወራው፣ ስለ ፓስት ነው እያወራ ያለ። ስለዚህ መልሱ የቱ ነው? ኤ ይሆናል ማለት ነው። ሁለቱም ላይ ፓስት እንጠቀማለን ማለት ነው። ፓስት ፐርፌክት ቢኖር ኖሮ ፓስት ፐርፌክትን እና ፓስትን እንጠቀም ነበር ማለት ነው። ስለዚህ ትክክለኛው መልስ የትኛው ነው? ኤ ነው ማለት ነው። ስለዚህ በቀጣይ ፓርቶች ላይ ቀጣዮቹን እሰራላችኋለሁ። ቅድም ቃል እንደገባሁላችሁ ደግሞ የ4 ሰዓት ሙሉ እንግሊዝኛ ቪዲዮ የ4 ሰዓት ቪዲዮ እሰራላችኋለሁ። ምን ካረጋችሁ እያንዳንዱ ቪዲዮዎች የኛን ከዚህ በኋላ ያሉትን ቪፒኤን አብርታችሁ የምትጠቀሙ ከሆነ ሙሉ የ4 ሰዓት ቪዲዮ ሰርቼ እለቅላችኋለሁ ማለት ነው። በቀጣይ ፓርት ላይ ከ56 በኋላ ያለውን እዚህ ጋር ማግኘት ትችላላችሁ።